ሰላም ጤና ይስጥልኝ የአይዲያ ኪዩር ቤተሰቦች፣ ዛሬ ፌስቡክ በቅርቡ ያመጣውንና ብዙ ሰዎችን በአጭር ጊዜ ውስጥ ሚሊዮነር እያደረገ ያለውን አዲስ ሲስተም ይዤላችሁ መጥቻለሁ። እሱም ፌስቡክ ፋስት ትራኪንግ ይባላል። የድሮ አስቸጋሪ መስፈርት ሳይጠበቅባችሁ ፔጃችሁ በፍጥነት ተገምግሞ ቀጥታ ወደ ገቢ ማግኛ የምትገቡበት ሚስጥር ዛሬ ከዜሮ ተነስተን በኮምፒውተራችን ላይ ደረጃ በደረጃ እናያለን። ተማሪዎች ይህን ቪዲዮ እስከ መጨረሻው ካያችሁ ዛሬውኑ ትክክለኛ የገቢ ምንጭ ትከፍታላችሁ። እስከ መጨረሻው ተከታተሉኝ። በመጀመሪያ ክሮም ብራውዘራችንን እንከፍታለን። እዚያ ከላይ ሰርች ባሩ ላይ እዚህ ጋር እንዲመታችሁ ሰርች ባሩ ላይ ፌስቡክ ዶት ኮም ትላላችሁ። ከዛ ፌስቡክ ዶት ኮም ብላችሁ ከላይ የሚመጣላችሁ ትነካላችሁ ማለት ነው። ከዛ እዚህ ጋር እኔ ስሙ ሞክሬው እምቢ ያለኝ ስለነበረ ነው ትመጡና ክሬት ኒው አካውንት የሚለውን ትነካላችሁ። አሁን እዚህ ጋር ነው ዋናው ሚስጥር። በትክክል ክፍያ እንዲከፈላችሁ ማድረግ የምትፈልጉ ከሆነ ይሄን ነገር መሳሳት የለባችሁ። ስለዚህ ጋር ፈርስት ኔም እናስገባለን። ማን እንላለን? እኔ አሁን ለምሳሌ ስሜ ናትናኤል ነው። ናትናኤል። እዚህ ጋር ደግሞ ባጫ ነው። እዛ በርዝዴያችንን እናስገባለን። በርዝዴ እዚህ ጋር በጣም ትክክል በቃ ማለት ክፍያ እንዲከፈላችሁ የሚያደርጋችሁ ዋነኛው ነገር በርዝዴያችሁ ነው። በርዝዴያችሁ እድሜያችሁ ከ18 ዓመት በላይ መሆን አለበት። ለልጆች አይከፍልም እና ስትሞሉ በጣም ተጠንቀቃችሁ መታወቂያችሁ ጋር ካለው ስም መሆን አለበት ማለት ነው። እዛ 2004 ጄንደር ሜል ነኝ አይደል? ሞባይል ፎን ነምበር ኦር ኢሜል ይላል። ቅድም ለዚህ ስራ ብለን የከፈትነው ኢሜል አለ፣ እሱን እናመጣለን ማለት ነው። እዚህ ጋር ኮፒ አድርጌዋለሁ። እዛ ኮፒ ኮንትሮል ፕላስ ኮፒ ሰሌክት ቴክስት አድርገን እዚህ ጋር መተን ኮንትሮል ፕላስ ቪ እናደርጋለን። ፓስዋርድም ትክክለኛ ፓስዋርድ እሺ፣ ከኢሜላችሁ ጋር የሚመሳሰል ትክክለኛ ፓስዋርድ መጻፍ አለባችሁ። ኮንትሮል ፕላስ ቪ እናደርግና ፓስዋርዱን እናስገባለን ማለት ነው። ከዛ ሰብሚት የሚለውን እዚህ ጋር እነካለን ማለት ነው። ለምንድነው መሰላችሁ እዚህ ጋር በኢሜል የከፈት ነው? አንደኛ ኢሜል ለደህንነታችሁ እጅግ በጣም ወሳኝና አስተማማኝ ነው። ሁለተኛ ደግሞ በኋላ የባንክ መረጃ ስናስገባ ስለሚጠቅመን ስማችሁ ስትሞሉ በመታወቂያችሁ ወይም ደግሞ ፓስፖርታችሁ ላይ ባለው ትክክለኛ ስም መሆኑን አረጋግጡ። ከዛ ኮንፈርሜሽን ኮድ ይጠይቃል እዚህ ጋር ማለት ነው። ኮንፈርሜሽን ኮድ ሲጠይቅ አልመጣም እስካሁን። ኮንፈርሜሽን ኮድ መጥቶልናል ኮንፈርሜሽን ኮድ። ስለዚህ ኮንፈርሜሽን ኮዳችንን እናስገባለን። ኮፒ አድርገን እዚህ ጋር አምጥተን ኮንትሮል ፕላስ ቪ እናስገባለን። ኮንቲኒው እንለዋለን ማለት ነው። ኮንፈርሜሽን ኮድ ስለላከልን ኮንፈርሜሽን ኮዳችንን እናስገባለን። ወደ ፌስቡክ ፔጃችን ቀጥታ አስገብቶናል። አሁን እንደዚህ ተከፈተ ማለት ገንዘብ ማግኘት እንችላለን ማለት አይደለም። ፌስቡክ አካውንታችን እንደዚህ ሲከፈት ገንዘብ ማግኘት እንችላለን ማለት አይደለም። አካውንቱ ተከፈተ። አሁን ግን ይህ ተራ አካውንት ነው፣ ገንዘብ አይሰራም። ገንዘብ እንዲሰራ ወደ ቢዝነስ መቀየር አለብን። በቀጥታ ወደ ፕሮፋይላችን እንገባና እዚህ ጋር ይሄው ተርን ኦን ፕሮሞድ የሚል አለ። እዛ ተርን ኦን እንለዋለን ማለት ነው። ኔክስት። እሺ ተማሪዎች አሁን አካውንታችን ተከፍቶ ወደ መጨረሻው ሴታፕ ላይ ደርሰናል። እዚህ ምስሉ ላይ እንደምታዩት choose your default audience ይላል። እዚህ ጋር በጣም ጥንቃቄ ማድረግ አለባችሁ። አካውንታችን የቢዝነስ እና የገቢ ማግኛ ስለሚሆን የምንለቃቸው ቪዲዮዎች ለዓለም ብዙ ህዝብ እንዲታዩ ግዴታ የመጀመሪያውን ፐብሊክ የሚለውን ምርጫ እንመርጣለን። ፍሬንድስ ወይም ከስተም ካደረጋችሁ ቪዲዮዎቹ ሰፊ ተመልካች ስለማያገኝ ገንዘብ መስራት አትችሉ።
ስለዚህ ፐብሊክ አድርገን ወደ ቀጣዩ ደረጃ እንሄዳለን። ይሄም ፐብሊክ ኔክስት ከዛ ኮንፊርም እንላለን ማለት ነው ብለን ሞኔታይዜሽን ቱል ይላል ኔክስት እንላለን። ፐርፎርማንስ ይላል። እንኳን ደስ አላችሁ ተማሪዎች። አሁን በምስሉ ላይ እንደምታዩት ፌስቡክ you have unlocked new professional tools ብሎናል። ይሄ ማለት አካውንታችን ሙሉ በሙሉ ወደ ፕሮፌሽናል ሞድ ተቀይሯል። የገንዘብ መስሪያ መንገዶችም ተከፍተዋል ማለት ነው። እዚህ ጋር ፌስቡክ የሰጠን 3 እጅግ ወሳኝ የሆኑ አዳዲስ መሳሪያዎች በዝርዝር ላስረዳችሁ። አንደኛ ኢንሳይት፣ ክሪኤሽን፣ ግሮውዝ እና ክሪኤተር ኤዱኬሽን ኤንድ ሰፖርት ይላል። ቪዲዮአችሁን ስንት ሰው አየው? ያዩትስ ከየት ሀገር ነው? ወንድ ናቸው ወይስ ሴት የሚለውን የቪዲዮአችሁን አፈጻጸም በቁጥር በግልጽ የምታዩበት ቦታ ኢንሳይት እንለዋለን። ክሪኤሽን የፈጠራ ማዕከል ፖስቶቻችሁን የምታስተዳድሩበትና አዳዲስ የቪዲዮ ሀሳቦችን የምታገኙበት ቦታ ክሪኤሽን እንለዋለን። ከተከታታዮቻችሁ ጋር ቀጥታ የሆነ መስተጋብር የምታደርጉበት፣ ለኮሜንቶች ምላሽ የምትሰጡበት ደግሞ ፔጃችሁን የምታሳድጉበት ነው። ምን ግሮውዝ እንለዋለን። አሁን ኔክስት እንለዋለን ማለት ነው። እዚህ ጋር የተሳሳትኩትን ነገር ላሳያችሁ። ስሜን ሳስገባ እኔ ተሳስቼ ነበርና ይኸው ናትናኤል አይልም፣ ናትናኤል ባችስ ነው የሚለው። ለዚያ ስማችንን እናስተካክላለን። ይሄ ከመታወቂያችሁ ስም ጋር ተመሳሳይ መሆን መቻል አለበት። አስረግጬ የምነግራችሁ ነገር ከመታወቂያችሁ ስም ጋር በቃ ግዴታ መመሳሰል መቻል አለበት። ቲንጌን ፕራይቬሲ እዚህ ጋር መተን ስማችንን እናስተካክላለን ማለት ነው። ፕሮፋይላችን ስማችን ስለተበላሸ እዚህ ጋር መተን ጀስት እዚህ ጋር ዲጂታል ክሬተር ምትል ትታያችኋለች። እቺ ዲጂታል ክሬተር መሆን መቻል አለባችሁ። ያለበዛ ክፍያ ይከፍላችሁ ፌስቡክ። እዚህ ጋር ባዮዋችሁ ማስገባታችሁ እንዳትረሱ። ዲጂታል እንላለን እዛ ብለን ነው። እዛ እዚህ ጋር ስማችንን እንቀይራለን ማለት ነው። ስማችንን ቀይረናል። አሁን በምስሉ ላይ እንደምናየው አካውንታችን ሙሉ ለሙሉ ወደ ፕሮፌሽናል ሞድ ተቀይሯል። ምክንያቱም ዳሽቦርድ የምትለዋች ሰማያዊዋ በተን እና ከስሙ በታች ዲጂታል ክሬተር የሚለው መጥቷል። አሁን በምስሉ ላይ እንደምታዩት ከስሜ በታች ዲጂታል ክሬተር የሚል አለ። ይህ ማለት አካውንታችን ወደ ፕሮፌሽናል ቢዝነስ አካውንት ተቀይሯል ማለት ነው። አሁን ወደ ዋና የገቢ ማግኛ ገጽ ለመግባት እዚህ ስክሪኑ ላይ የምታዩትን ሰማያዊ ዳሽቦርድ የምትለውን በተን አንድ ጊዜ እንጫናለን። ከዛ ወደ ሞኔታይዜሽን ዳሽቦርድ ውስጥ እንደገባን ወደ ታች ትንሽ ወረድ ስንል ይኸው እዚህ ጋር ሞኔታይዜሽን የሚሆን ምርጫ እናገኛለን። እሱን ስንነካው ነው እንግዲህ ፌስቡክ አዲስ ያመጣውን የፋስት ትራኪንግ ሲስተም የምናገኘው። እሺ ተማሪዎች አሁን ወደ ዋናው እና ወደ ወሳኙ የገንዘብ ማግኛ ገጽ መጥተናል። በምስሉ ላይ እንደምታዩት ከላይ ኖት የት ኤሊጂብል የሚል ጽሑፍ ታያላችሁ። እዚህ ጋር ብዙ ሰዎች ገና አልበቃችሁም የሚለውን አይተው ተስፋ ይቆርጣሉ። ነገር ግን አዲሱ የፌስቡክ አሰራር ሚስጥር የሚጀምረው እዚህ ጋር ነው። እዚህ ስክሪን ላይ ፌስቡክ ለገቢ ማግኛ ያዘጋጃቸውን 2 ዋና ዋና ነገሮችን እናያለን። እያንዳንዱን በዝርዝር ላስረዳችሁ። በመጀመሪያ ኮንተንት ሞኔታይዜሽን። ይሄ ኮንተንት ሞኔታይዜሽን የሚለው ይህ ማለት እናንተ የምትለቁት ቪዲዮ ማስታወቂያ እንዲገባበትና ገንዘብ እንዲሰራላችሁ የምታመለክቱበት ዋና ስታርስ ይላል። በሁለተኛ ደረጃ ደግሞ ስታርስ የሚለውን ታያላችሁ። ከስሩ ዋን ኦፍ 3 ክራይቴሪያ ሜት ይላል። ይሄ ማለት ነው ዋን ኦፍ 3 ክራይቴሪያ ሜት። ይህ ማለት ኮከብ ወይም ተመልካቾች የሚልኩላችሁን ቀጥታ ክፍያ ለመቀበል ከሚያስፈልጉት 3 መስፈርቶች አንደኛው ለምሳሌ ህጋዊ ሀገር መሆንን ተሟልቷል ማለት ነው። የፋስት ትራኪንግ አፕሊኬሽን ሚስጥር ክላይማክስ። ይሄ ክላይማክስ የሆነ ነገር። አሁን ወደ ዋና ሚስጥር እንምጣ። ፌስቡክ ፋስት ትራኪንግ ማለት ምን ማለት ነው መሰላችሁ? ድሮ ፌስቡክ ላይ ክፍያ ለመጀመር በሺዎች የሚቆጠሩ ተከታታዮች ወይም ደግሞ ፎሎወሮችን እና በብዙ ሺህ የሚቆጠሩ የቪዲዮ እይታ ወይም ደግሞ ዌች ታይም መሙላት ግዴታ ነበረ። በአዲሱ የፋስት ትራኪንግ አሰራር ግን እዚህ ስክሪኑ ላይ የምታዩትን የቀስ ምልክቶች በመንካት መረጃዎቻችንን በቅድሚያ ሰብሚት እናደርጋለን። ይህን ስናደርግ ፌስቡክ ገና ተከታይ ሳንሞላ የቪዲዮአችንን ጥራት ቀድሞ መገምገም ይጀምራል። ፋስት ትራክ ሪቪው ያደርጋል። ቪዲዮዎቻችን ቫይራል መሆን ሲጀምሩ ደግሞ ያለምንም መጉላላት ወዲያውኑ ክፍያችሁን ይበራል ማለት ነው። ስለዚህ ተማሪዎቼ አሁን
በቀጥታ እዚህ ስታርስ ወይም ኮንተንት ሞኔታይዜሽን የሚለው ጋር ያለውን ቀስት በመጫን ወደ ውስጥ እንገባና የባንክ መረጃችንና የታክስ ቲን ቁጥራችንን እናገኛለን። አሁን በምስሉ ላይ እንደምታዩት ወደ ኮንተንት ሞኔታይዜሽን ስንገባ ኮንተንት ሞኔታይዜሽን ቤታ የሚል መጥቶልናል። ቤታ ማለት ሲስተሙ አዲስ እየተሞከረ ያለና ፌስቡክ በጥንቃቄ ሰዎችን እየመረጠ የሚያስገባበት የፋስት ትራኪንግ ፕሮግራም ነው። እዚህ ጋር በደንብ አስተው ኢንቫይት ኦንሊ ይላል። እዚህ ጋር ደግሞ ይህ ማለት ምን ማለት መሰላችሁ? ድሮ ቪዲዮዬን አይተው መቼ ጋብዙኛል ተብሎ በባዶ ይጠበቅ ነበር። አሁን ግን ይህንን ሲስተም በፍጥነት ሰብረን የምንገባበት ትልቅ ሚስጥር አለ። እዚህ ስክሪኑ ላይ የምታዩትን ሰማያዊውን ኖቲፋይ ሚ የምትለውን በተን ስንጫን ለፌስቡክ እኔ ዝግጁ ነኝ አካውንቴን በፍጥነት ገምገመ ጋብዘኝ ብለን ቀጥታ ማመልከቻ ወይም ኖቲፊኬሽን እየላክንበት ኖቲፋይ ሚ የምትለውን በተን አንድ ጊዜ እንጫናታል። ይህንን ስንጫን ፌስቡክ ዊል ሌት ዩ ናው ዌን ዩር ኢሊጂብል ብሎ ወደ ፋስት ትራኪንግ መዝገብ ውስጥ ያስገባል። እሺ አሁን ተማሪዎች እዚህ ጋር በምስሉ ላይ እንደምትመለከቱት ቅድም የነበረችው ሰማያዊ ወይም ኖቲፋይ ሚ የምትለዋ በተን ሙሉ በሙሉ ጠፍታለች። ይህ ምን ያሳየናል? የኛው ማመልከቻ በስኬት ወይም ደግሞ ለፌስቡክ ሰርቨር ደርሷል ማለት ነው። አሁን ፌስቡክ የእኛን አካውንት በአዲሱ የፋስት ትራኪንግ መዝገብ ውስጥ አካቶታል። በጥቂት ቀናት ውስጥ ሪቪው አድርጎ ግብዣውን ኢንቪቴሽን ይልክልናል። ቀጣዩና የመጨረሻው ትልቅ ስራችን ምንድን ነው? በቀጥታ በግራ በኩል ወዳለው እዚህ ጋር ስታርስ ወይም ወደ ባንክ ማገናኛ ገጻችን እንሄዳለን። እዚያ ወደ ስታር ገጽ መተናል። እዚህ ጋር በፌስቡክ ስታርስ እንዴት እንደሚሰራ በዝርዝር አስቀምጦልናል። የመጀመሪያው ነገር ምን ብሎ ነው ያስቀመጠልን? ዩ ሪሳይድ ኢን አን ኢሊጂብል ካንትሪ፣ ሀገራችን ላይ ሆነን ወይም ደግሞ ኢትዮጵያ ላይ ሆነን ገንዘብ መቀበል እንደምንችል። ሁለተኛ 500 ፎሎወርስ፣ ይሄ ስታርስ እንዴት እንደሚሰራ እንጂ ፌስቡክ ፋስት ትራኪንግ አይደለም። ሁለተኛ ደግሞ ሲምፕል ዌይ ቱ ኤርን ይላል። ተመልካቾች ስለሚልኩላችሁ ለእያንዳንዱ አንድ ኮከብ ስታርስ ፌስቡክ 1 ሳንቲም ወይም ይከፍላችኋል። አሁን ወደ ታች ወረድ ስንል ዩር ኤሊጂብል ስታተስ የሚለው ጋር 1 of 3 ክራይቴሪያ ሚት ይላል። 1 of 3 ክራይቴሪያ ሚት ይላል። ከዛ በኋላ ይህ ማለት አዲስ አካውንት ስለሆነ ገና ከሶስቱ መስፈርቶች አንዱን ብቻ ነው ያሟላል። ብዙዎች እዚህ ጋር የባንክ መሙያ በተን አልመጣችልን ብለው ይጨነቃሉ። ነገር ግን ቅድም እኮ እኛ የኮንተንት ሞኔታይዜሽን ፋስት ትራኪንግ ማመልከቻችንን በስኬት ልከናል። ፌስቡክ በጥቂት ቀናት ውስጥ አካውንታችንን አይቶ ሲያጸድቅልን እዚህ ገጽ ላይ የባንክና የታክስ መረጃዎች የምናስገባበት የሴታፕ በተን በራሷ ጊዜ ትበራለች ማለት ነው። እዚህ ጋር በምስሉ ላይ እንደምትመለከቱት ዩ ሪሳይድ ኢን አን ኤሊጂብል ካንትሪ ይላል። ከጎኑ ደግሞ ሰማያዊ የራይድ ቼክ ምልክት አለው። ይህ ማለት ሀገራችን ኢትዮጵያ ለዚህ ክፍያ ብቁ መሆኗን ፌስቡክ አረጋግጦልናል ማለት ነው። ሁለተኛና ሶስተኛ 500 ተከታይ ወይም ደግሞ ፎሎወርስ ማግኘትና እነሱ ለ30 ተከታታይ ቀናት ማቆየት የሚሉ ህጎች ናቸው። ገና አዲስ አካውንት ስለሆነ እዚህ ጋር 0 ከተከታይ ነው የሚታየው። ነገር ግን ዋናውን የፋስት ትራኪንግ ሚስጥር ይሉት እዚህ መሀል ላይ ጌት ኖቲፋይድ ዌን ዩር ኢሊጂብል ይላል። ዌን ዩር ኢሊጂብል ይላል። ጌት ኖቲፋይድ ዌን ዩር ኢሊጂብል በሚለው ስር ሌላ ሰማያዊ ኖቲፋይ ሚ የምትል በተን አለ። ይህ ማለት ገና 500 ተከታይ ሳንሞላ ፌስቡክ አካውንታችንን ቀድሞ እንዲያይልን እና መስፈርቱን ስናሟላ ወዲያውኑ የባንክ መሙያውን በር እንዲከፍትልን ሁለተኛ ማመልከቻ እንልካለን። አሁን ይህችን ሰማያዊ ኖቲፋይ ሚ የምትለውን በተን አንድ ጊዜ እንጫናታለን። እዚህ ተማሪዎች አሁን በምስሉ ላይ የምታዩትን ሁለተኛውን ኖቲፋይ ሚ በተን ተጭነናል። ይህ ማለት ለኮንተንት ሞኔታይዜሽን እና ለስታርስ ገቢ ማግኛ ማመልከቻችንን በስኬት ለፌስቡክ ሰርቨር አድርሰናል ማለት ነው። በአዲሱ የፌስቡክ ፋስት ትራኪንግ ህግ መሰረት ፌስቡክ በጥቂት ቀናት ውስጥ አካውንታችንን አይቶ ሲያጸድቅልን እዚህ ገጽ ላይ የባንክና የታክስ መረጃ የምናስገባበት የሴታፕ በተን በራሷ ጊዜ ትበራለች። እንግዲህ እሺ ተማሪዎች አሁን በምስሉ ላይ እንደምትመለከቱት ለስታርስ ገቢ ማግኛዎች እናንተም አሁን ይህንን ቀላል ስቴፕ ተከትላችሁ አካውንታችሁን አዘጋጁ። በቀጣይ ቪዲዮአችን ፓርት 2 ላይ ይህች የባንክ መሙያ በተን ስትበራ የኢትዮጵያ ባንካችን ስዊፍት ኮድ እና የራሳችንን ቲን ነምበር የታክስ ቁጥር እንዴት አውጥተን ደረጃ በደረጃ እንደምናስገባ በዝርዝር ይዤላችሁ እመጣለሁ። የዛሬው ትምህርት ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁን፣ ለወዳጆቻችሁ ሼር ማድረጋችሁን እና አዳዲስ የኦንላይን ቢዝነስ ምስጢሮች እንዳያመልጧችሁ ሰብስክራይብ ማድረጋችሁን አትርሱ። አይዲያ ኪሩ ነበርኩኝ። በፓርት 2 በዝርዝር እስክንገናኝ ሰላም ቆዩ።